እስኪ ማወቅና ማሳወቅ መሀል ያለው ልዩነት ምንድን ነው ይላል። እስኪ ምን ይመስላችኋል? እስኪ ያላችሁን ሀሳብ አስተያየታችሁ እንማማርነት እንወቅ፣ ያወቃችሁን አሳውቁ እና እስኪ በርዕሴ ላይ ምን ሀሳብ አላችሁ? ከተመቻችሁ ቪዲዮ ሳውዲ ነው አምስት ሳውዲ I live in the United Arab Emirates, no Saudi. የልብ ቁራጭ ስጠኝ። How to give my heart for you? What did you do? What work did you do? In Saudi, United made housemate. Easy. ማወቅ ለራስ ነው። ማሳወቅ ደግሞ በማስረጃ የተደገፈ ሊሆን ይችላል፣ ወይም ደግሞ ለሌሎች ጥቅም ላይ እንዲያውሉት ማካፈል ሊሆን ይችላል። አይዋ እውነት ነው። ማወቅ ለራስ ነው ማለት እኔ ለማወቅ ብዙ ነገሮችን አብዴት አደርጋለሁ፣ ነገሮችን ለማወቅ እጥራለሁ። ማሳወቅ ደግሞ እኔ ያወቁትን እንዳልከው ማለት ነው። ትምህርትም ይሆናል፣ ሌላ ነገሮችም ይሆን መረጃም ሊሆን ይችላል። እኔ ያወቁትን ለሌሎች እንዲያውቁ ማድረግ ማለት ነው አይደለም? ማሳወቅ እንጂ ልዩነቱ ይሄ ነው። መሀል ያለው ልዩነት ይሄ ነው። ማወቅ፣ ማሳወቅ ሁለቱም አንድ ነው ትርጉሙ። ወደ ትርጉሙ ስንገባ ማወቅ፣ ማሳወቅ